አብዛኛው ኢትዮጵያ ቲክቶከር ክሬቲቭ ነው እንጂ ስማርት አይደለም እላችሁ በዚህ ምክንያት። ለምሳሌ ኦኬ ፓስታ ቻሌንጅ አዘጋጅ። ለአንድ ማስታወቂያ ሰሪ ሊከፍለው የነበረውን ብር እንደ ቻሌንጅ አድርጎ አመጣውና 20 ቲክቶከሮችን አሳተፈ ማለት ነው። እነዛ ቲክቶከሮች ቪዲዮ ሰሩና ለምሳሌ 500 ሺህ ታየላቸው ይባል ኦኬ ፓስታን 10 ሚሊዮን ሰው አየው ማለት ነው። በስንት ብር? በ1 ሚሊዮን ብር። ለዚያውም በተለያዩ ታዋቂ ሰዎች። ይሄ ብልጠት ይባላል። እዚህ ብልጠት ውስጥ ደግሞ ድንቁርና አለ። ድንቁርናው ምንድነው? እዚህ ጋር ምንም አይነት አግሪመንት የለም፣ ስምምነት የለም ከልጆቹ ጋር። ከ20ዎቹ አንዱን ትሸልመዋለህ፣ 19ኙ ኮምፕሌን አላቸው ማለት ነው። ምንም ውልና ስምምነት ስለሌለ ኦኬ ፓስታ አይጣፍጥም፣ እኔ ስበላው አይጣፍጥም ብሎ ቪዲዮ ቢሰራብህ ምንም የምትቃወሙበት መንገድ አይኖርም። አንዳንዴ ማናጀር ስትሆን አድቫንቴጁን ብቻ ሳይሆን ዲስአድቫንቴጅ አለው። ሌላው ኢትዮጵያ ውስጥ ያሉ ቲክቶከሮች ዋጋቸውን ማወቅ አለባቸው። በጣም ፓወርፉል የሆነ ሶሻል ሚዲያ ነው። ፌመስ ሆናችሁ የምትቆዩት ለትንሽ ጊዜ ነው። ያቺን ሰዓት አነፍንፈው ነው የሚመጡት ሊጠቀሙባችሁ። እናንተም በደንብ ተጠቅማችሁ ለፉት። ፌመስ በሆናችሁባት ታይም የሚመጡት ሊጠቀሙባችሁ የሚመጡት እያንዳንዱ ድርጅቶች ላይ እናንተም ተጠቅማችሁ ማለፍ አለባችሁ። ይመቻችሁ።